ዛሬ ኤክሰርሳይዝ 2:1 እንሰራለን። የተጠየቅነው ዶሜኖችን ስቴት ማድረግና ሲምፕሊፋይ አድርጎ ማስቀመጥ ነው። አክቲቪቲ 2 ላይ የተለማመዳችሁትን በደንብ ተደርጎ በሌላ ጥያቄ የተሰጠ እንጂ አንድ አይነት ነው። ኤ ላይ የተሰጠን 4x - 12 ኦቨር 4x ነው። ዶሜን ስንጠየቅ ከማቃለላችን በፊት ነው ሁሌ ዶሜን የምንሰራው። ስለዚህ ዶሜናችን ምንድነው ስንባል ይሄ የፈለገው መሆን ይችላል። መሆን የማይችለው ኤክሳችን 0 መሆን አይችልም። ለምን? አንዲፋይንድ ስለሚሆን ዲኖሚኔተራችን 0 ከሆነ ይሄ the whole thing አንዲፋይንድ ስለሚሆን ምንድነው የምንለው ዶሜናችንን ስናስቀምጥ ኤክሳችን የፈለገውን ሪል ነምበር መሆን ይችላል። ነገር ግን ተመሳሳይ ኤንድ እንልና ኤክሳችን ግን ማንን መሆን አይችልም? 0 መሆን አይችልም ብለን እንደዚህ አድርገን እናስቀምጣለን። ከዛ ደግሞ ሲምፕሊፋይ አድርጉ ተብለናል። ሲምፕሊፋይ አድርጉ ስንባል እንግዲህ ምንድነው የጋራ ምንም አይነት ነገር መኖር የለበትም ነው። ስለዚህ 4x - 12 ኦቨር 4x ስታደርጉ በዚህና በዚህ መካከል የጋራ አለ አይደለ? ስለዚህ ምን እናደርጋለን? 4ን የጋራ ብንወስድ እዚህ ጋር ምን ይቀረናል? x - 3 ይቀረናል። አሁን ይሄን ብታበዙ 4ን በx ብታበዙ 4x ይመጣል። 4ን ደግሞ በ3 ብታባዙ 12 ይመጣል። ስለዚህ አንድ እንደዚህ ኮመን ፋክተሩን ካወጣን በኋላ ወደዚህ አድርጌ እዚህም ጋር 4 አለ። ለምንድን ነው 4ን የወሰድኩት? ከታች 4 ስላለ ለዛ ነው 4ን እንደማጣፋት እንዲመቸኝ ማለት ነው። ከዛ 4 እንዲናረጋለን። ኤክሳችን አለ 4 በ4 ይጣፋል። ማን ይቀረናል? x - 3 ኦቨር ኤክስ ሆነ ማለት ነው። አጋጣሚ ሆኖ የዚህኛውም ዶሜን ሲምፕሊፋይ የተደረገውም ዶሜን አንድ አይነት ነው። አብዛኛው ጊዜ ግን እንደዛ አይሆንም። ሲምፕሊፋይ የምታደርጉትና ሲምፕሊፋይ ሳታደርጉ የምታገኙት ዶሜን አንድ አይነት ስለማይሆን ሁልጊዜ ዶሜን ስትጠየቁ ቀድማችሁ ሲምፕሊፋይ ከማድረጋችሁ በፊት ነው መስራት ያለው። ቢ ላይ ደግሞ የጠየቅነው የሆነ ኳድራቲክ ኢኩዌሽን ኮኤፊሽንት ያለው ነው። እዚህም ጋር ያለው ኮኤፊሽንት ያለው ነው። ስለዚህ ኮኤፊሽንት ያለውን ደግሞ እንዴት አድርገን ፋክተራይዝ እንደምናደርግ በአክቲቪቲ 2 ላይ ተለማምደናል። ስለዚህ ምን እናደርጋለን? ኢንዲቪጁዋሊ መጀመሪያ ለመስራት ያህል የመጀመሪያ የ6x² + 23xን + 20 እሰራለሁ። ያ ማለት የምፈልገው ማን ነው? ሁለት ቁጥሮች ሲባዙ 6 ጊዜ 20 ሲባዙ 120 የሚሰጠኝ ሲደመሩ ደግሞ 23 የሚሰጡኝ ማን ናቸው ብዬ አስባለሁ። እነዛን ሁለት ቁጥሮች ለማወቅ እንግዲህ በቃሌ ማን ነው 120 ሲባዛ ሲደመር እንደዚህ የሚመጣ እያልኩ አላስብም። እንደውም አድርገው ባይነሪ ትሪ ተጠቀምና 120 እኮ ማለት በ260 ባረገው 120 ነው። 60 ደግሞ በ230 ባረገው 60 ነው። 30 ደግሞ በ215 ባረግልና 15 ደግሞ 3 ጊዜ 5 ማድረግ እችላለሁ። እና ከነዚህ ውስጥ ማንን ብጠቀም ነው 23 ላረግ የምችለው ስል ይሄንን ሁለቱ ወሰድ አይሆንም። ሁለት ጊዜ 60 23 ማድረግ ሊያስቸግረኝ ይችላል። ስለዚህ ምን አደርጋለሁ? how about ይሄን ወሰድ እላለሁ። 4 ጊዜ ካረኩ ደግሞ ከ30 ጋር ነው። 4 ጊዜ 30 ነው 120 የሚሰጠው። 4 እና 30ን ደግሞ ምን አድርጌ 23 ማድረግ እችላለሁ ስል ያም ትንሽ ያስቸግራል። ስለዚህ እሱን አልወስድም። ከዛ ወርድና ደግሞ ይሄን ወስድ ስላለ ይሄን ደግሞ ወስድ 8 ይሆናል። 8 ጊዜ ካረኩ ደግሞ ካጠገቡ ያለው 15 ነው አይደለ? 8 ጊዜ 15 ነው የሚሆነው። ከዛ ምን እናደርጋለን? 8 ጊዜ 15ን ወስድ እላለሁ። 8 ጊዜ 15 120 ነው። 8 እና 15ን ብደምርም 23 ነው። ስለዚህ የሚቀጥለውን አልሄድም፣ በቃ ቆማለሁ። ስለዚህ 23 የሚሰጠኝ 8 እና 15 መሆኑን ካወቅኩ እቺን ቁጥር ብቻ ብሬክ ዳውን ማድረግ ነው። ምን አደርጋታለሁ? 8 እና 15ን ብደምር 23x አገኛለሁ እንላለን። ያኛው +20 እንዳለ ነው። ይሄኛው አይቀየርም። ይሄም እንዳለ ነው። እዚህ ጋር 6x² አድርጌ ፕላስ አድርጌ እነዚህን እንደዚህ አድርጌ አስቀምጠዋለሁ። ከዛ በኋላ ሁለት ግሩፕ ማድረግ ነው። ይሄንን ከዚህ ጋር ግሩፕ አደርጋለሁ። ይሄንን ከዚህ ጋር ግሩፕ አድርጌ የጋራ ካለ ማውጣት ነው። ስለዚህ የጋራ ሳወጣ አሁን በዚህና በዚህ መካከል የጋራ ባወጣ ማንን ማውጣት እችላለሁ? 2xን ማውጣት እችላለሁ አይደል? 2xን ካወጣው እዚህ ጋር 3x ይቀረኛል። እዛ ደግሞ 2ን ስለወጣሁበት 4 ይሆናል ማለት ነው። አሁን ብናበዛው 2x * 3 6x ይሰጠናል። 2x * 4 ደግሞ 8x ይሰጠናል። አሁን ደግሞ የሁለተኛውን ደግሞ የጋራ ወስዳለሁ በዚህና በ15x እና በ20 መካከል ማለት ነው። x ምንም ስለሌለ በሁለቱም ሳይድ ቁጥር ብቻ ነው የምወስደው። 5 የጋራ መውሰድ እችላለሁ። ያን እዚህ ጋር ስንት ይቀረኛል? 3x ይቀረኛል።
ያኛውን ደግሞ 5 የጋራ ስንወስድበት 20 እንዲመጣ 4 ነው መሆን ያለበት አይደል? አሁን ይሄን ብናበዛው 5 ጊዜ 3 15x ይመጣል። 5 ጊዜ 4 ደግሞ 20 ይመጣል። ስለዚህ ኦሪጂናሉን መስጠት አለበት። እዚህ ጋር እንደምታዩት ይሄ ደግሞ አንድ አይነት ነው። ሁሌም ደግሞ ተመሳሳይ ነው የምታገኙት ብዙ ጊዜ። ስለዚህ እሱን ደግሞ የጋራ ወስደው ላለው 3x እና 4 ሁለት ቦታ ስላለ ሁለቴ ከምጽፈው አንድ ጊዜ እንደዚህ ጽፈውና ማን ይቀረኛል? እዚህ አንዴ ኮመን ካወጣሁኝ ያንን 2x ይቀረኛል። እዚህ ጋር ደግሞ ፕላስ 5 ይቀረኛል። ስለዚህ የላይኛውን ምን አድርጌ ፋክተራይዝ ማድረግ እችላለሁ? 3x plus 4 ታይምስ አድርጌ 2x plus 5 አድርጌ ማስቀመጥ እችላለሁ። አሁን ደግሞ ማንን እንሰራለን? የ2x square plus 5x minus 12ን ደግሞ ፋክተራይዝ ለማድረግ እንሞክራለን። ያን የምንፈልገው ሲባዙ 2 ጊዜ ኔጌቲቭ 12 ሲባዙ ኔጌቲቭ 24 የሚሰጡ ሲደመሩ ደግሞ 5 የሚሰጡ እንፈልጋለን። 24ን የምናገኘው 2 ጊዜ 12 ብናገኝ 24 ነው። 12 ደግሞ 2 ጊዜ 6 ብናረግ 6 ደግሞ 2 ጊዜ 3 ብናረግ አሁን ከነዚህ ውስጥ 5 ላረገው የምችለው ማንን ነው ብዬ ሳስብ 2 እና 12ን ቦስድ 5 ማድረግ አልችልም። ስለዚህ 4ን ወስዳለሁ። 4 እና 6ን ቦስድ ደግሞ 24 ይሆናል። ስደምራቸው ግን 5 ይሆናሉ ብል 4 እና 6ን ቦስድ ማድረግ ያስቸግረኛል ብዬ እሱንም እተወዋለሁ ማለት። ስለዚህ ይሄን ወረድ ብዬ ደግሞ 3ቱን ቦስድ ላለው 3ቱን ባባዛ 8 አገኛለሁ። 8ን ከ3 ጋር ባባዛ 24 አገኛለሁ። 8 ጊዜ 3 24 ነው። ብደምረው ደግሞ 5 ማድረግ የምችለው አንዱን ኔጌቲቭ ባረግ 5 ማድረግ እችላለሁ ብዬ ይሄንን ወስዳለሁ። ሳባዛቸው ኔጌቲቭ 24 ይመጣሉ። ስደምራቸው ደግሞ 5 ይመጣሉ። ስለዚህ 8 እና ኔጌቲቭ 3 ስለሆኑ እንደዚህ ያደርግና ይሄንን አንደኛውን 8x ከዛ ኔጌቲቭ 3x ነው። ሁለት እንደዚህ አድርጌ ባስቀምጠው 5xን አገኛለሁ አይደለ? ከዛ ይሄ እንደነበረ ይወርዳል። 2x ስኩዌር እንደነበረ ይወርዳል። ከዛ ይሄ -12 እንደነበረ ይወርዳል ማለት ነው። ይሄ የሚጠቅመን እንግዲህ ፋክተራይዝ ለማድረግ እንደዚህ ግሩፕ ለማድረግ ስለሆነ እንደዚህ አድርገን ግሩፕ እናደርጋለን። የዚህና የዚህም የጋራ እንውሰድ ካልን 2xን የጋራ ብንወስድ እዚህ ጋር x ይቀረናል። የ8x ደግሞ የጋራ 2x ከወሰንበት 4 ይቀረናል አይደል? አሁን 2xን በx ብታበዙ 2x ስኩዌር 2xን በ4 ብታበዙ 8x ይመጣል። ለዛ እዚህኛው ላይ ደግሞ ኔጌቲቭ እንዳለ ሆኖ ኔጌቲቫችን እንዳለ ሆኖ የጋራ ከዚህ ጋር መውሰድ የምንችለው ማን ነው ብንል ያንን ኔጌቲቭ 3 የጋራ ብንወስድ እዚህ ጋር ማን እናገኛለን? x plus 4 እናገኛለን። አሁን ይሄን ብታበዙ ኔጌቲቭ 3 ታይምስ x ኔጌቲቭ 3x ኔጌቲቭ 3 ታይምስ 4ን ብታበዙ ደግሞ ኔጌቲቭ 12 ሆኖ ኦሪጂናሉን ይሰጠናል። እንዲሁም ባናቅም ደግሞ ብዙ ጊዜ ተመሳሳይ ስለሚመጡ ይሄኛው x plus 4 መሆኑን እንገምታለን። አሁን ሁለቱን ደግሞ የጋራ ማውጣት ስለምንችል x plus 4 አድርጌ ባወጣ ማን ይቀረኛል? በዚህ ሳይድ 2x ይቀረኛል። እዚህ ጋር ደግሞ ማን ይቀረኛል? -3 ይቀረኛል። ስለዚህ ከታች ያለው ምን አድርጌ መጻፍ እችላለሁ? x plus 4 ታይምስ አድርጌ 2x -3 አድርጌ ማስቀመጥ እችላለሁ። በቃ ፋክተራይዝ አደረኩት የታችኛውን ማለት ነው። አሁን አንድ ጊዜ እንደዚህ ፋክተራይዝ ካደረግን በኋላ ዶሜን ማውጣት በጣም ቀላል ነው አይደለ? ዶሜን ለማውጣት የምንፈልገው ከታች ዲኖሚኔተራችንን 0 የሚያደርግብን ማን ነው ብለን ስለሆነ የዚህኛውን 0 የሚያደርግብን ማን ነው ብለን ስናይ ይሄ ደግሞ 0 የሚሆነው መቼ ነው? አንዴ ይሄኛው ኔጌቲቭ 4 ሲሆን ስለዚህ x plus 4 0 የሚሆነው መቼ ነው ብዬ ሳስብ x ኔጌቲቭ 4 ሲሆን ነው። ኦኬ ይሄን ደግሞ እናያለን። 2x - 3 0 የሚሆነው መቼ ነው እንላለን። ያኔ ደግሞ ይሄን 3 ወደዛ ወስደው 2x = 3 ይሆናል። ከዛ ኦቨር 2 አድርጌ 3 ኦቨር 2 ሲሆን 0 ይሆናልና የx ቫልዩ የፈለገውን መሆን ይችላል። x ሳን ኤሌመንት ኦፍ ሪል ነበር። ነገር ግን መሆን የማይችለው xአችን ኔጌቲቭ 4 መሆን አይችልም። ከእንደገና ደግሞ xአችን 3 ኦቨር 2 መሆን አይችልም ብለን እነዚህን ሪስትሪክትድ ያደረጉንን ቁጥሮች ብቻ ኤክስክሉድ ማድረግ ነው። በተረፈ የፈለገውን ሪል ነበር መሆን ይችላል። ስለዚህ ዶሜን ስንጠየቅ ሲምፕሊፋይ ከማድረጋችን በፊት ይሄንን 0 የሚያደርገውን ቫልዩ ኤክስክሉድ ማድረግ ነው። በተረፈ ኦል ሪል ነምበር ነው። አሁን እዚህ ጋር ሲምፕሊፋይ ማድረገውን የጋራ እያሰብኩ ነበረ። ምንም የጋራ አላገኘሁኝም።
ከተሳሳትኩኝ ፋክተራይዝ ሳደርግ እንግዲህ እናንተ ታርሙኛላችሁ። የጋራ ቢኖር ኖሮ እናጣፋ ነበር። ምንም የጋራ ያገኘሁት ነገር ስለሌለ እንደዚሁ አድርገን ነው የምናስቀምጠው። ሲ ላይ ደግሞ የጠየቅነው ኤክስ ኪዩብድ ነው። ግን ኤክስ ስኩዌር በሁለቱም ሳይድ ስላለ የጋራ መውሰድ ይችላለሁ ኤክስ ስኩዌርን። ከዛ ማን ይቀረኛል? እዚህ ጋር ኤክስ ይቀረኛል። እዛ ጋር ደግሞ 3 ይቀረኛል። አሁን ብታብዙት ኤክስ ስኩዌርን በኤክስ ብታብዙት ኤክስ ኪዩብድ ነው። ኤክስ ስኩዌርን ደግሞ በ3 ብታብዙት 3x ስኩዌር ይሰጠናል። ስለዚህ በሌላ አጻጻፍ እንደመጻፍ ማለት ነው። ከዛ ከታች ደግሞ ኤክስ ፕላስ 3 ያለልን። አሁን ሲምፕሊፋይ አድርጉ ከተባለን ይሄንን ስለምናጣፋ መልሳችን ኤክስ ስኩዌር ነው። ያኔ መሳሳት የለብንም። ዶሜን ስንጠየቅ ካናቃልል ቀድመን ነው እንጂ እንዲህ ካቃልልን ኤክስ ስኩዌር ይሆንና ሲምፕሊፋይድ የሆነው ፎርሙላ አይተን ኦርደሪንግ ነምበር ልልን እንችላለን። ዶሜን ደግሞ ስንጠየቅ መጀመሪያ ከማቃለላችን በፊት ያለው ነው ተባብለናል አይደል? ስለዚህ ከማቃለላችን በፊት ምን መሆን አይችልም ነበር? ኤክሳችን -3 መሆን አይችልም ነበር አይደለ? ለምን -3 ሲገባ አንዲፋይንድ ስለሚሆን። ስለዚህ የምንለው ዶሜናችን ኤክስ ኤግዛክትንና ኤክሳችን የፈለገውን ሪል ነበር መሆን ይችላል። ነገር ግን መሆን የማይችለው ኤንድ ብለን ደግሞ ኤክሳችን ማንን መሆን አይችልም? -3 መሆን አይችልም ብለን ማስቀመጥ አለብን እንጂ ሲምፕሊፋይድ የሆነውን አይተን መሸወድ የለብንም። አሁን ደግሞ ኤን እንሰራለን። ተመሳሳይ ኳድራቲኮችን እንጨርስ ብዬ ነው። ስለዚህ ከዚህኛው ኤክስ ስኩዌር -5x + 6ን ፋክተራይዝ ማድረግ ሲምፕለስት የሚባለው ነው። ለምን? ከኤክስ በፊት ምንም ኮኤፊሽንት ስለሌለ የምንፈልገው ሲባዙ 6 ሲደመሩ -5 የሚሰጡ ነው። ሲባዙ 6 ሲደመሩ ደግሞ -5 የሚሰጡ ማናቸው ስንል 2 እና 3 እንኳን ስናበዛ 6 ይመጣሉ። 2 እና 3ን ደግሞ አደማምረን 5 ማድረግ እንችላለን። -5 ስለሆነ ሁለቱንም ኔጌቲቭ ብናረጋቸው -2 እና -3ን ብንደምር -5 ይመጣል። ብናባዛቸው ደግሞ 6 ይመጣሉ። ስለዚህ ቁጥሮቹ ማናቸው? -2 እና -3 ናቸው። እንደና ኤን ፋክተራይዝ ስናደርግ ኤክስ አድርገን ያቺ ያገኘናትን -2 ከዛ ኤክስ አድርገን ያኛ ያገኘነውን -3 አድርገን በአጭሩ ፋክተራይዝ ማድረግ እንችላለን። ለዛ ነው ኮኤፊሽንት ከሌለ በጣም ቀላል የሚባለው ፋክተራይዜሽን ይሄ ነው። እዚህ ደግሞ እንደምታዩ ዲኖሚኔተሩ ላይ ኤክስ 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 ሁሉም ቦታ አለ። ስለዚህ ለምን ኤክስን የጋራ አልወስድም ስንል እዚህ ጋር አንድ ኤክስ ባወጣበት እዚህም አንድ ኤክስ ብቀንስበት እዚህም አንድ ኤክስ ብቀንስበት ኮመን ስለሆነ ኤክስን የጋራ አወጣና እዚህ ጋር ምን ይቀረኛል? 3 ይሆንና አንድ ኤክስ ስለወሰድኩበት ስኩዌር ይሆናል። እዚህኛው ደግሞ 2 ይሆንና አንድ ኤክስ ስለወሰድኩበት ኤክስ ይሆናል። ይሄ ደግሞ አንድ ኤክስ ነው ሲጀበታለሁ 8 ይሆናል ማለት ነው። ስለዚህ እንዲያርገን x ታይምስ 3x ስኩዌር -2x -8 አደረግነው። ይሄ አሁን ኳድራቲክ ሆነ። ይሄን ኳድራቲክ ደግሞ እንዴት ፋክተራይዝ እንደምናደርግ ደግሞ አይተናል፣ እንጨርሰዋለን። ይሄን ደግሞ ኳድራቲክ ኢኩዌሽን ስናይ ወዲያው የምንፈልገው ምንድነው? ሲባዙ -8 ታይምስ 3 ሲባዙ -24 የሚሰጠን ሲደመሩ ደግሞ -2 የሚሰጠን ማን ነው? ሲደመሩ -2 የሚሰጠን ማን ነው እንላለን። 24 የሚሰጡንም ብናይ እንግዲህ 24 የሚሰጡን 2 ጊዜ 12 አለ፣ 12 ደግሞ 2 ጊዜ 6 አለ፣ 6 ደግሞ 2 ጊዜ 3 አለ እንልና ከነዚህ ውስጥ 2 ማረገው ስደምረው ማንን ነው ብለን እናስባለን። 2 እና 12ን ብንወስድ ስናባዛው 24 ቢመጣም ኔጌቲቭ ማድረግ ብንችልም መደመሩ ላይ ግን ያስቸግረናል። ስለዚህ ማንን ወስዳለሁ? ይሄንን ወስዳለሁ። ይሄን ሳበዛ 4 ጊዜ 6 24 ነው። 4 ጊዜ 6 24 ሆኖ ደግሞ -2 ማድረግ ይችላሉ ስደምረው። ስለዚህ ማንን ወስዳለሁ? 4 ጊዜ 6ን ወስዳለሁ። ሲባዙ -24 መምጣት ስላለበት አንደኛውን ኔጌቲቭ አደርጋለሁ። ይሄንን ኔጌቲቭ ባረግ ስደምረው ኔጌቲቭ አይመጣልኝም። ስለዚህ ኔጌቲቭ ማድረገው ማን ነው? ትልቁን ቁጥር ነው ማለት ነው። አሁን ይሄን ሳበዛው -24 ይመጣል። ስደምራቸው ደግሞ ሁለቱን ደግሞ -2 ይመጣል። ስለዚህ እነዛ ሁለት ቁጥሮች ማናቸው? 4 እና -6 ናቸው። ስለዚህ ምን አደርጋለሁ? ይሄንን -2 ስጽፈው ብሬክዳውን አድርጌ በእነዚህ በሁለት ቁጥሮች ነው የምጽፈው ማለት ነው። ምን አድርጌ ጽፈዋለሁ? የፈለኩትን -6x እና ከፈለኩኝ 4x ማስቀደም እችላለሁ። ከዛ ሲደመር 4x ባረግ ሁለቱ -2x ይመጣሉ ብዬ እንደዚህ አስቀምጠዋለሁ። ይሄ እንደነበረ ይወርዳል። -8 እንዳለ ነው። ይሄም ደግሞ እንዳለ 3x ስኩዌር ይወርዳል እንደዚህ። ስለዚህ ይሄ 3x ስኩዌር -6x + 4x
-8 አድርገን አስቀመጥ ነው። አሁን ይሄን -6 እና 4ን ብትደምሩ -2 ይመጣል። ይሄንን 4 እዚህ ጋር አምጥታችሁ ቢዙና 6 ደግሞ እዚህ ጋር አምጥታችሁ ችግር የለውም። ዋናው ብቻ ኮመን እንዲመቻችሁ አድርጋችሁ አሬንጅ ማድረግ ነው እንጂ 4x እዚህ ጋር ቀደመ 6x እዚህ ጋር ሄደ ለውጥ አያመጣም። ስለዚህ ምን እናደርጋለን? ግሩፕ እናደርጋለን። ይሄን ግሩፕ እናደርጋለን። ይሄን ግሩፕ ስናደርግ ይሄን ደግሞ ከዚህ ጋር ግሩፕ እናደርጋለን። የጋራ ማንን መውሰድ እንችላለን? 3xን መውሰድ እንችላለን። በሁለቱ መካከል 3xን የጋራ ስወስድ እዚህ ጋር x ይቀረኛል። 3x ስለወሰድኩኝ እዚህ ጋር -2 ይሆናል። አሁን ብናባዛው 3xን በx ብናበዛው 3x²፣ 3xን በ2 ብናበዛው -6x ይመጣል። ከዛ ደግሞ እዚህ ጋር ደግሞ የጋራ ብንወስድ x ሁለቱም ጋር ስለሌለ ምንወስደው ቁጥር ብቻ 4 ነው። ያኔ እዚህ ጋር x -2 ይቀረናል ማለት ነው። አሁን 4ን በx ብናበዛው 4x ይመጣል። 4ን በ2 ብናበዛው 8 ይመጣል ከኔጌቲቫችን ጋር ማለት። ከዛ እንደምታስተውሉት ሁለቱ አንድ አይነት ስለሆኑ ሁለቱን ደግሞ አብሬ ማውጣት እችላለሁ። ያኔ ይሄኛው ምን ይሆናል ማለት ነው? ይሄንን ኮመን ስላወጣሁት x -2 x -2 እንደውም የጋራ ባወጣ እዚህ ጋር 3x ይቀረኛል። እዚህ ጋር ደግሞ 4 ይቀረኛል። ስለዚህ ይሄን ለመጨረስ ያህል ምን እናደርጋለን? የላይኛዎችን x -2 ታይምስ x -3 ነበረ። የታችኛውን ደግሞ ስንጨርሰው ይሄ x መርሳት የለብንም የመጀመሪያው xአችን። ከዛ ደግሞ ኳድራቲኩን ደግሞ ፋክተራይዝ ስናደርግ የሚያገኘ ነው x -2 እና 3x + 4 ነው ማለት ነው። ያኔ ዶሜን ስንፈልግ ቀድመን ሳናጣፋ ይሄንን x -2 በx -2 አጣፍተን ዶሜን ከፈለግን ስለምንሳሳት ቀድመን ነው ዶሜን የምንናገረው። ስለዚህ ዶሜናችን ማን ነው? አንደኛ xአችን 0 መሆን የለበትም። ሌላ ደግሞ xአችን ደግሞ ምን መሆን የለበትም? 2 መሆን የለበትም። ይሄኛውን 0 እንዳያረግብን። ሌላ ደግሞ 3x + 4ም 0 መሆን የለበትም። 3x + 4 ደግሞ 0 የሚሆነው መቼ ነው? 4ን ወደዛ ብንወስደው 3x = -4 ይሆናል። ያኔ ኦቨር 3 ስናደርግ -4/3 ሲሆንም ይሄ 0 ስለሚመጣ ይሄም 0 መሆን የለበትም፣ ይሄም 0 መሆን የለበትም፣ ይሄም 0 መሆን የለበትም። አለበለዚያ አንዳቸው 0 ከሆኑ 0 ሲባዛ የፈለገው ቁጥር 0 ስለሚመጣ ይሄም 0 ከሆነ 0 ሲባዛ ኤኒ ነምበር 0 ስለሚመጣ ዲኖሚኔተራችንን አንዲፋይን ስለሚያደርጉብን 0 2 እና -4/3 መሆን የለባቸውም። ስለዚህ ዶሜናችንን ስናስቀምጥ ኤክሳችን እንልና እንደዚህ ቅንፍ አድርገን ኤክሳችን የፈለገውን ሪል ነምበር መሆን ይችላል ኤንድ እንልና ኤክሳችን ግን ምን መሆን የለበትም? 0 መሆን የለበትም። ኤክሳችን 2 መሆን የለበትም። ኤክሳችን -4/3 መሆን የለበትም። ሲምፕሊፋይድ ፎርማችን ደግሞ x -2 በx -2 ማጣፋት ብቻ ነው የሚኖርብን። ይህን ስናጣፋ ማን ይቀረናል? ከላይ x -3 ከታች ደግሞ x ታይምስ 3x + 4 ይቀረናል። ይሄ ሲምፕሊፋይድ ፎርም ነው።